ይህች ኃያል ልዕልት በማይታመን ሁኔታ በገበያ ውስጥ አሳ እየሸጠች ትገኛለች። ነገር ግን ደግሞ በገበያ ውስጥ የሚገበያዩት ሰዎች በሙሉ ይህች ልዕልት እንዴት አሳ መሸጥ እንደጀመረች ሊያምኑ አልቻሉም። በሌላ በኩል ደግሞ የተለያዩ ሰዎች ስለ ልዕልቷ በማውራት ላይ ይገኛሉ። የዚህችን ልዕልት ታሪክ ከመጀመራችን በፊትም ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ ድጋፋችሁን አሳዩ። የልዕልቷ ስም ኤለን ሲሆን የአንዲት ታላቅ ግዛት የንጉሥ ልጅ ነበረች። ታዲያም አባቷ ንጉሡ ሁሉንም ነገር ለልጁ ያደርግ ነበር። ነገር ግን ደግሞ እሷ በጣም ትዕቢተኛና ሰዎችን የምትንቅ ነበረች። ታዲያም ከዚህ በተጨማሪ ልዕልቷ ኤለን የምግብ ፍላጎቷ በጣም የወረደ ነበር። በዚህም የተነሳ በሺዎች የተሰሩትን ምግቦች ሳይቀር መሬት ላይ ትገለብጥ ነበር። እናንተ ማትረቡ ሰዎች እንዴት እንዲህ አይነት የሚያስጠሉ ምግቦችን በአጠገቤ እንደበላ ታስቀምጣላችሁ? በዚህ የምትቀጥሉ ከሆነ እንደምትሞቱ ማወቅ አለባችሁ። ታዲያም በልጁ የምግብ ችግር ንጉሡ ስለተጨነቀ አንድ ነገር ተናገረ። አንተ ጠባቂ፣ ወደ ግዛቱ ሂድና የልጄን የምግብ ችግር የሚፈታ ሰው ካለ ልጄን እንደሚያገባ ንገር። ታዲያም ይህ ዜና ከተሰማ በኋላ በጣም ብዙ ሰዎች እድላቸውን ለመሞከር ወደ ቤተ መንግስቱ መጥተው በጣም ጣፋጭ የሆኑ ምግቦችን ለልዕልቷ ያቀርቡ ነበር። ነገር ግን ልዕልቷ አሁንም ትዕቢቷን እየቀጠለች ነበር እና የመጡትን ሁሉንም ምግቦች መሬት ላይ ትጥላለች። አንተ ማዝረባ፣ እንዲህ አይነት የሚያስጠላ ምግብ እንዴት በፊት ለፊት ታቀርባለህ? በእውነቱ አንተ በጣም የምታስጠላ ሰው ነህ። ለልዕልቷም ምግብ ለማቅረብ ከተሰለፉ ሰዎች መሃል አንዱ ማይክል ሲሆን እሱ በጣም ደሃና የተጎሳቆለ ወጣት ነበር። ታዲያም ንጉሡ ያወጣውን ትዕዛዝ ሲሰማ ከሌላ ከሩቅ ግዛት ወደዚህ ግዛት መጣ። ታዲያም ማይክል ወደ ንጉሡና ወደ ልዕልቷ በመቅረብ እንዲህ ሲል ነገራቸው። ንጉሥ ሆይ፣ እኔ በምኖርበት ግዛት በጣም የታወቀ ኃያል ሼፍ ነኝ። ታዲያም ንጉሥ ሆይ፣ እኔ የሰራሁትን ምግብ ልዕልቷ ከበላች ምንም አይነት ችግር ሊያስቸግራት አይችልም። እናም የምግብ አፕታይቷም ይከፈታል። ንጉሡም በሰማው ነገር በጣም ተገረመ። እሺ አንተ ወጣት ስምህ ማን ይባላል? ክቡርነቱ ስሜ ማይክል ነው። እሺ ማይክል፣ እና አንድ ምግብ ለማዘጋጀት ምን ያህል ጊዜ ይወስድብሃል? ንጉሥ ሆይ፣ አንድ ልዩ የሆነን ምግብ ለማዘጋጀት ከአንድ ቀን እስከ 2 ቀን ይፈጅብኛል። ነገር ግን የምሰራውን ምግብ ልዕልቷ ከበላች በሕይወት ዘመኗ ለመጀመሪያ ጊዜ በጣም ምርጥ ምግብ እንደምትበላ እርግጠኛ ነኝ። ንጉሡም ይህንን ከሰማ በኋላ ምግቡን ለማየት በጣም የጓጓ ይመስላል። በሌላ በኩል ደግሞ ልዕልቷ በጣም ጓግታ ነበር። በዚህም ጊዜ ንጉሡ የተለያዩ ምግብ የሚሰሩባቸውን ዕቃዎች ለማይክል እንዲሰጡት ያዛል። በዚህም ጊዜ ወታደሩ ሲመጣ እሱ የሚፈልገው አንድ ማሰሮና ትንሿ ብቻ እንደሆነ ይነግራቸዋል። ይህም ንጉሡ ምግቡን ይበልጥ እንዲጓጓለት ያደርጋል። ቀጥሎ ማይክል የጠየቀውን አንድ ማሰሮና ትንሽ ውሃ ከወሰደ በኋላ በአንድ ሐይቅ ዳርቻ በመሄድ ያዘጋጀውን የተለየ ቅመም ወደ ማሰሮ ውስጥ በመጨመር ምግቡን መስራት ይጀምራል። ታዲያም ምግቡ ምን አይነት እንደሆነ ለማየት በጣም የጓጉት ንጉሡና ልዕልቷ ወደ ማይክል ጋር በመምጣት ተደብቀው የሚሰራውን ምግብ መመልከት ይጀምራሉ። በእውነቱ ይህ ወጣት ልጅ በጣም እያስገረመኝ ነው። ምን አይነት ምግብ እንደሚሰራም መገመት አልቻልኩም። እኔ እስከዛሬ በጣም ብዙ አይነት ምግቦችን በተለያዩ ሼፎች በልቻለሁ። እናም ሁሉም በጣም የሚያስጠሉ ናቸው። ነገር ግን የዚህ ልጅ ምግብ ይበልጥ በጣም ጣፋጭ ይመስለኛል። በቀጣዩም ቀን ጠዋት ማይክል የሰራውን አስገራሚ ምግብ አቀረበላት። ታዲያም ልዕልቷ በጣም ርቧት ስለነበር ሁሉንም በልታ ጨረሰች። ይሄ ምን አይነት የሚያስገርም ምግብ ነው! በሕይወት ዘመኔ እስከ ዛሬ ድረስ እንዲህ አይነት ጣፋጭ ምግብ በልቼ አላውቅም ነበር። ማይክልም ይህንን ከሰማ በኋላ ለንጉሡ እንዲህ ሲል ነገረው። ንጉሥ ሆይ፣ ይህን የተለየ ምግብ የሰራሁት በጣም ብዙ ነገሮችን አሰባስቤ ነው። እናም ልዕልቷ አሁን ከመራቧ በፊት ሌላ ምግብ መስራት ስላለብኝ ልዕልቷን ይዣት ብሄድ በጣም ደስ ይለኛል። ቀጥሎም ንጉሡ ካሰበ በኋላ እንደተጋቡ ነግሯቸው አንድ ላይ ሁለቱን ሸኛቸው። ነገር ግን ኤለን እሱን በማግባቷ በጣም ተበሳጭታ ነበር። ታዲያም ጥቂት ከተጓዙ በኋላ ኤለንና ማይክ ወደ ማይክ ቤት ደረሱ። ነገር ግን ቤቱ እሷ እንደጠበቀችው ቤተ መንግሥት አልነበረም። ይልቁንስ
አንዲት ያረጀና እቃዎች የሌሉት የሚያስጠላ ቤት ነበር። በዚህም ጊዜ ኤለን በጣም መበሳጨት ጀመረች። እባክሽ ኤለን ተረጋጊ። አንቺ እንዳሰብሽው እኔ ሀብታም ወይንም ቤተ መንግሥት ያለው ሰው አይደለሁም። ይልቁንስ በጣም ተራና ደሃ አዳኝ ነኝ። ስለሆነም ከዚህ በኋላ ተጋግዘን በመስራት ሁሉንም ነገር መቀየር እንችላለን። ምን? ይሄ የማይታመን ነው። እንደኔ ያለ በጣም የተከበረና ቆንጆ ልዕልት እንዴት በእንዲህ አይነት የሚያስጠላ ቤት መኖር እችላለሁ? ኤለን እባክሽ ከዚህ በኋላ ሥራ እየሠራን መለወጥ እንችላለን። ይህ በእውነቱ በጣም የሚያስጠላ ነው። አባቴ እንዴት ለዚህ አይነት ደሃና ምንም ገንዘብ ለሌለው ለተራ አዳኝ እንዲያገባኝ ያደርጋል? ከዚህ በኋላ ግን በጣም ብዙ ርቀቶችን ተጉዤ ወደዚህ ስለመጣው ምንም ማድረግ ስለማልችል ኑሮዬን መምራት ይኖርብኛል። በቀጣዩም ቀን ጠዋት ማይክል ለአደን ወደ ጫካው ይሄዳል። በሌላ በኩል ደግሞ ኤለን አሳ መሸጥ ስለነበረባት ወደ ገበያ ትሄዳለች። ነገር ግን በአንዳት መጥፎ ጸባይና ሰዎችን ስለምትንቅ ማንም ወደ እሷ ቀርቦ አሳ ሊገዛ አይችልም ነበር። በሌላ በኩል ደግሞ ከጎኗ የምትሽጠው ማሪያ በየቀኑ በጣም ብዙ እቃዎችን ትሽጥ ነበር እና እንዴት መሸጥ እንዳለባት ለመናገር ወደ ኤለን ጋር ቀረበች። ኤለን ግን ተራ ሰው መሆኗን አይታ ትንቃታለች እና ምክሯን ችላ ትላለች። ነገር ግን በሚቀጥሉት ጥቂት ቀናት ማይክል ታሞ ለ2 ሳምንት ያህል እቤት ውስጥ ይተኛል። በዚህም የተነሳ አደን እየሄደ ስላልነበረ እቤት ውስጥ የነበሩት የሚበሉ ነገሮች በሙሉ እያለቁ መጡ። በዚህም ጊዜ ሁሉም ኃላፊነቶች ኤለን ላይ ወደቁ እና ምግቦች እያለቁ መሆኑን ስላወቀች ያላት አንድና አንድ ምርጫ በገበያ ውስጥ የምትሽጣቸውን ነገሮች በፍጥነት ሽጦ መጨረስ ነበር። በዚህም የተነሳ ወደ ማሪያ ጋር ቀርባ የምትሽጥበትን መንገድ ለማጣራት ሞከረች። እናም ይቅርታ ከጠየቀቻት በኋላ ሁሉንም ነገር ጠየቀቻት። ታዲያም ጥሩ ልብ ያላት ማሪያ ሁሉንም ነገር ነገረቻት። የነገረቻትንም ነገር በመጠቀም ያሏትን ሁሉንም አሳዎች በሙሉ ሽጣ ጨረሰች። እናም እቤት ስትገባ በጣም ብዙ ገንዘቦችን ይዛ ነበር። ማይክል፣ በእውነቱ እስከ ዛሬ ላደረግኩት ነገር በሙሉ ይቅርታ ልጠይቅ እፈልጋለሁ። ታዲያም አንተን መረዳት አልቻልኩም ነበር። በእውነቱ አንተ እኔን በጣም እንድማር አድርገኸኛል እና ከዚህ በኋላ ተባብረን አንድ ላይ እንደምንለወጥ ቃል እገባልሃለሁ። ታዲያም የሚስቱን መለወጥ የተመለከተው ማይክል ሁሉንም ነገር ለሚስቱ እውነቱን መናገር ጀመረ። ኤለን እኔ እንደምታስቢው ተራ አዳኝ አይደለሁም። ይልቁንስ የዚህ ታላቅ ግዛት ንጉሥ እንጂ እና እኔ ይህንን ሁሉ ነገር ያደረግኩት አንቺ ብዙ ገንዘብ፣ ብዙ ሀብት እናም ቆንጆ ነሽ፣ ነገር ግን ደግሞ ትዕቢተኛ ነበርሽ። ታዲያም ያንቺን ጸባይ ለመለወጥ እንዲሆኜ ቀርቤያለሁ። ታዲያ ግን በስተመጨረሻ ተሳክቶልኛል። በቀጣዩም ቀን በማይክል ቤተ መንግሥት ውስጥ ሁለቱ ተጋቡ። እናም የኤለን አባት ንጉሡ በሰርጉ ላይ ተገኝቶ ነበር። ከዛም ጊዜ በኋላ ኤለን አባቷና ማይክል በሰላም በደስታ መኖር ቀጠሉ።